ፊቷ ላይ ጸጉር ያለባት ሴት ሁሉ ፒሲኦኤስ ኦር ደግሞ ፖሊሲስቲክ ኦቫሪያን ሲንድረም አለባት ማለት አይደለም። ፖሊሲስቲክ ኦቫሪያን ሲንድረም ከሆርሞን ጋር ተያይዘው ከሚያጋጥሙ ችግሮች አንዱና በብዛት የሚያጋጥም ችግር ነው። ሰላም ጤና ይስጥልኝ፣ ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። በዓለም ላይ 70% የሚሆኑ ሴቶች ፒሲኦኤስ ቢኖርባቸውም ነገር ግን ፒሲኦኤስ እንዳለባቸው ላያውቁ ይችላሉ። በዚህ ቪዲዮ ስለ ፖሊሲስቲክ ኦቫሪያን ሲንድረም ምንነት፣ ምልክቶቹንና የህክምና አማራጮችን በተመለከተ ሰፋ ያለ መረጃ ይዤላችሁ ቀርቤያለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሰብስክራይብ እና ሼር በማድረግ ጀምሩ። እንደ ዓለም ጤና ድርጅት መረጃ ከሆነ ከ6 እስከ 13% የሚሆኑ ሴቶች ፒሲኦኤስ ሊኖርባቸው ይችላል። እንደ አንዳንድ ጥናቶች ከሆነ ደግሞ ይህ ፒሲኦኤስ የሚባለው ከ10 ሴቶች አንዷ ሴት ላይ ሊገኝ ይችላል። ፒሲኦኤስ በዘር ሐረግ ሊተላለፍ ይችላል የምንለው እንቁላል ብዙ ሆርሞኖችን በሚያመርትበት ጊዜ በተለይ አንድሮጅን የተባለ ሆርሞን በብዛት ሲመረት የሚያጋጥም ሲሆን ይህ እንዲከሰት የሚያደርገው ምክንያት ግን በትክክል አይታወቅም። አንዲት ሴት ፒሲኦኤስ ኦር ደግሞ ፖሊሲስቲክ ኦቫሪያን ሲንድረም አለባት ለማለት ከሶስቱ ምልክቶች ቢያንስ ሁለቱ መገኘት አለባቸው። እነኚህ ሶስቱ ምልክቶች የሚባሉት እንግዲህ የመጀመሪያው የወር አበባ መዛባት ወይም ደግሞ ጭራሽ የወር አበባ አለመኖር አንኦቪሌሽን መኖር ሲሆን ሁለተኛው ደግሞ ኤክሰስ አንድሮጅን ሆርሞን ሲምፕተሞች ሲኖሩ ነው። የወንድ ሆርሞን መጠን በሴቷ ላይ እጅግ በጣም በሚጨምርበት ጊዜ የሚታዩ ምልክቶችን መሰረት ያደረገ ሲሆን በሶስተኛ ደረጃ ደግሞ በአልትራሳውንድ በሚታይበት ጊዜ ውሃ የቋጠረ የእንቁላል እጢዎች በሚኖሩበት ጊዜ ከነኚህ ከሶስቱ ሁለቱ ከተገኘባት አንዲት ሴት ፒሲኦኤስ ኦር ደግሞ ፖሊሲስቲክ ኦቫሪያን ሲንድረም አለባት ብለን ልንናገር እንችላለን። አንዲት ሴት ፒሲኦኤስ ኦር ደግሞ ፖሊሲስቲክ ኦቫሪያን ሲንድረም በሚኖርባት ጊዜ ልታሳያቸው የሚችሉ ምልክቶች ምን ናቸው የሚሉትን ዘርዘር አድርገን ለማየት እንሞክራለን። የመጀመሪያው የወር አበባ መዛባት ሊያጋጥማት ይችላል። ትክክለኛ የወር አበባ ዑደቱን ሳይጠብቅ አንዳንዴ አልፎ አልፎ የሚመጣ የወር አበባ፣ ብዙ ጊዜ እየቆየ የሚመጣ የወር አበባ፣ አንዳንድ ጊዜ 2 ወር 3 ወር ዘግይቶ የወር አበባ ሊመጣ ይችላል። አንዳንድ ጊዜ ደግሞ ጭራሽ የወር አበባም ላታይ ትችላለች። ይህ ማለት እንግዲህ የወር አበባ የመዛባት እድሉ እጅግ በጣም ከፍ ያለ ነው ማለት ነው። በዚህ ምክንያት ኦቪሌሽኑን ፕሪዲክት ለማድረግ እጅግ በጣም አስቸጋሪ ይሆናል። ስለዚህ የወር አበባ መዛባት አንደኛውና ዋነኛው ፖሊሲስቲክ ኦቫሪያን ሲንድረም መገለጫ ይሆናል ማለት ነው። የወር አበባ መዛባት በዋናነት በምናይበት ጊዜ ኢንፍሪኩዌንት አብሰንት ኦር ደግሞ ፕሮሎንግድ ሜንስትሩዋል ሳይክል ሊያጋጥማት ይችላል። በተለይ ደግሞ የወር አበባ በሚመጣበት ጊዜ ከ2 ወር እስከ 3 ወር ዘግይቶ ይመጣና ይህ የመጣ የወር አበባ አንዳንድ ጊዜ ለተወሰነ ቀን የሚፈስ ከሆነ የፖሊሲስቲክ ኦቫሪያን ሲንድረም መገለጫ ሊሆን ይችላል። ሁለተኛው አልትራሳውንድ በሚታይበት ጊዜ ትንንሽዬ ውሃ የቋጠሩ እንቁላል ከረጢት ላይ ሊታዩ ይችላሉ። ይህም ኢማቹር የሆኑ ኦቫሪዎች ወይም ደግሞ ሲስቶች በአልትራሳውንድ ሊታዩ ይችላሉ። 8 እና ከ8 በላይ ውሃ የቋጠሩ ትንንሽዬ እጢዎች ሊታዩ ይችላሉ። እነኚህ ትንንሽዬ ውሃ የቋጠሩ እጢዎች ከ80 እስከ 100% የሚሆኑ ሴቶች ላይ በአልትራሳውንድ ሊታዩ ይችላሉ። የተለያዩ የአልትራሳውንድ አማራጮችን መጠቀም የምንችል ሲሆን በዋናነት የማህፀን አልትራሳውንድ እጅግ በጣም ተመራጭ ነው። በብዛት እነኚህ ችግሮች ሴቶች ማርገዝ አስቸግሯቸው ለምርመራ አልትራሳውንድ በሚሄዱበት ጊዜ በ20ዎቹ እና በ30ዎቹ ዕድሜ ውስጥ እነኚህ ትንንሽዬ ውሃ የቋጠሩ ሲስቶች በአልትራሳውንድ ሊታወቁ ይችላሉ። በሶስተኛ የሚታየው ደግሞ የአንድሮጅን ሆርሞን መብዛት ምልክቶች ይታያሉ። አንድሮጅን የሚባለው እንግዲህ በወንድ ላይ የሚታይ የሆርሞን መጠን ሲሆን ይህ ሆርሞን በሴቷ ላይ በብዛት ሲመረት የሚያሳያቸው ምልክቶች ሊታዩ ይችላሉ። እነኚህ ምልክቶችን እንደሚከተለው ማየት እንችላለን። የመጀመሪያው ጸጉር በሰውነቷ ላይ መብቀል። በተለይ እነኚህ ጸጉሮች ፊት ላይ፣ ደረት ላይ፣ ሆድ ላይ እና ተለያዩ ቦታዎች ላይ በብዛት የሚበቅሉ ከሆነ ይህም የአንድሮጅን ሆርሞን በከፍተኛ ሁኔታ መመረቱን ያሳየናል። ይህ ትክክለኛ ያልሆነ የጸጉር መብቀል 70% የሚሆኑ ፖሊሲስቲክ ኦቫሪያን ሲንድረም ያለባቸው ሴቶች ላይ ሊታይ ይችላል። በሁለተኛ ደረጃ የአንድሮጅን ሆርሞን መጨመሩን ከሚያሳዩን አንዱ ደግሞ አኪን ኦር ደግሞ ቡግር መብቀል ይሆናል። እነኚህ ቡግሮች እንግዲህ በተለያየ ቦታ ላይ ሊገኙ የሚችሉ ሲሆን በዋናነት በጀርባ ላይ፣ ደረት ላይ እና ፊት ላይ በብዛት ሊታዩ ይችላሉ። በብዛት እነኚህ ቡግሮች ለሕክምና ወይም ደግሞ ሕክምና ተደርጎላቸው ለሕክምና እጅግ በጣም አስቸጋሪ የሆኑ የቡግር አይነቶች ሊያጋጥሟት ይችላሉ። አንዳንድ ጊዜ ይህ አንድሮጅን የተባለው ሆርሞን ከመጠን በላይ እጅግ በጣም በሚጨምርበት ጊዜ የሴቷ ድምፅ ላይ ለውጥ ሊያመጣ ይችላል። ይህም ዲፕኒንግ ኦፍ ቮይስ ኦር ደግሞ የወንድ አይነት ድምፅ እንዲኖራትና እንዲሁም ክሊቶሪስ የምንለው እንዲጨምር ወይም ደግሞ ኢንላርጅመንት ሊያጋጥመው ይችላል። ይህም በሜዲካል ተርሙ ክሊትሮሜጋሊ ሊያጋጥማት ይችላል። በአራተኛ ደረጃ የአንድሮጅን ሆርሞን እጅግ በጣም በሰውነቷ በሚጨምርበት ጊዜ ከሚታዩት ምልክቶች ውስጥ አንዱ ደግሞ ሜል ፓተርን ቦልድነስ ኦር ደግሞ የፀጉር መሳሳት ሊያጋጥም ይችላል። ያም ማለት የወንድ አይነት የፀጉር መመለጥ ፊት ጀምሮ ፀጉር የሚመለጥ ከሆነና ፀጉር እጅግ በጣም የሚሳሳ ከሆነ
ይህም የአንድሮጅን ሌብሉ በከፍተኛ ሁኔታ መጨመሩን ሊያሳየን ይችላል። የቆዳ መጥቆር ፒሲኦኤስ ወይም ደግሞ ፖሊሲስቲክ ኦቫሪያን ሲንድረም ያለባት ሴት ከምታሳያቸው ምልክቶች አንዱ ይሆናል። ይህ የቆዳ መጥቆር በተለያዩ ቦታዎች የሚያጋጥም ሲሆን በዋናነትም በአንገት አካባቢ፣ ጡት ስርና እንዲሁም ደግሞ በእግርና በእግር መካከል ባለው ቦታ ላይ ሊያጋጥም ይችላል። አንዳንድ ጊዜም በአርምፒቲስ ወይም ደግሞ በብብት ስርም እንዲሁ የቆዳ መጥቆር ሊያጋጥም ይችላል። እነኚህ የቆዳ መጥቆር ሲያጋጥሙ የፖሊሲስቲክ ኦቫሪያን ሲንድረም ምልክቶች ሊሆኑ ይችላሉ። ሌላው ፒሲኦኤስ ወይም ደግሞ ፖሊሲስቲክ ኦቫሪያን ሲንድረም ያለባት ሴት ልታሳያቸው ከምትችላቸው ምልክቶች አንዱ የባህሪ መለዋወጥ ኦር ደግሞ ሙድ ቼንጅስ አንደኛውና ዋነኛው ነው። በዚህ የባህሪ መለዋወጥ ከምታሳያቸው ምልክቶች አንዱ ዲፕሬሽን ኦር ደግሞ ድባቴ ሲሆን ሌላኛው አንዛይቲ ኦር ደግሞ መነጫነጭ ሊሆን ይችላል። እንዲሁም ከዚህ ጋር ተያይዞ ለራሷ የሚሰጠው ኢሜጅ ኦር ደግሞ ሰልፍ ስቲሟ ሊወርድ ይችላልና ኔጌቲቭ ቦዲ ኢሜጅ ዴቨሎፕ ልታረግ ትችላለች። ሌላኛው ኦቤሲቲ ወይም ደግሞ ትክክለኛ ነው ክብደት እንድትጨምር እንደ ምክንያት ሊሆናት ይችላል። በተለይ ደግሞ ሴንትራል ኦቤሲቲ ወይም ደግሞ ቦርጭ የምንለው እጅግ በጣም የሚጨምር ከሆነ የፖሊሲስቲክ ኦቫሪያን ሲንድረም አንደኛው መገለጫ ሊሆን ይችላል። ይህም ከ40 እስከ 80% የሚሆኑ ፖሊሲስቲክ ኦቫሪያን ሲንድረም አለባቸው ሴቶች ላይ ሊያጋጥም ይችላል። ሌላኛው ፒሲኦኤስ ወይም ደግሞ ፖሊሲስቲክ ኦቫሪያን ሲንድረም ያለባት ሴት ሊያጋጥማት ከሚችሉ ችግሮች አንዱ ሜታቦሊክ አብኖርማሊቲ የምንላቸው ነው። ከነኚህ ሜታቦሊክ አብኖርማሊቲ ከምንለው አንዱ ዲስሊፒዴሚያ ወይም ደግሞ የኮሌስትሮል መጠን የተዛባ መሆን ሊያጋጥማት ይችላል። የኮሌስትሮል መጠንን ለመከታተል ብዙ አማራጮችን የምንከተል ሲሆን በዋናነት ደም ወስደን ቼክ የምናደርገው ይጠቀሳል። ዝቅተኛ የሆነ ኤችዲኤል እና ከፍተኛ የሆነ ኤልዲኤል ሊኖራት ይችላል። ይህም የኮሌስትሮል መጠኗን የተዛባ መሆኑን ያሳየናል ማለት ነው። ይህንን የሊፒድ ፕሮፋይልን ወይም ደግሞ የኮሌስትሮል መጠንን ትክክለኛ መሆን አለመሆኑን ለማረጋገጥ ፋስቲንግ ሊፒድ ፕሮፋይል ወይም ደግሞ ምግብ ሳትበላ የኮሌስትሮል መጠኗን ብታሰራ ይችት እጅግ በጣም ይመከራል። ፒሲኦኤስ ወይም ደግሞ ፖሊሲስቲክ ኦቫሪያን ሲንድረም ያለባት ሴት ሊያጋጥማት ከሚችሉ ችግሮች አንዱ ማርገዝ ያለመቻል ችግር ነው። ፒሲኦኤስ ወይም ደግሞ ፖሊሲስቲክ ኦቫሪያን ሲንድረም በሚያጋጥምበት ጊዜ የወር አበባ ዑደቱን እጅግ በጣም ተጽዕኖ ስለሚያደርግበትና በሌሎች በተለያዩ ምክንያቶች ማርገዝ አለመቻል ሊያጋጥም ይችላል። እርግዝና እንዲፈጠር ዋናውን ሚና የሚጫወተው ኦቪሌሽን ወይም ደግሞ የወር አበባ ዑደት የተስተካከለ ሲሆን ነው። ፖሊሲስቲክ ኦቫሪያን ሲንድረም ወይም ደግሞ ፒሲኦኤስ በሚኖርበት ጊዜ የወር አበባ ዑደቱ የተስተካከለ ስለማይሆንና ይህ የወር አበባ ዑደቱ ብዙ ችግሮች ስለሚያጋጥሙት እርግዝና እንዳይከሰት የራሱን የሆነ ሚና ሊጫወት ይችላል። ፒሲኦኤስ ወይም ደግሞ ፖሊሲስቲክ ኦቫሪያን ሲንድረም ያለባት ሴት የኢንሱሊን ሬዚስታንስ ሊጨምር የሚችል ሲሆን እንዲሁም ሃይፐር ኢንሱሊኖሚያ ሊያጋጥማት ይችላል። የኢንሱሊን ሬዚስታንስ መጨመር ለስኳር ህመም የሚያጋልጥ ከመሆኑም ባሻገር እርግዝና እንዳይፈጠር እጅግ በጣም የላቀውን ሚና ሊጫወት ይችላል። አንዲት ሴት ፒሲኦኤስ ቢኖርባት ሊያጋጥማት የሚችሉ የጤና ችግሮች ምን ናቸው የሚለውን ለማየት እንሞክራለን። በመጀመሪያ ይህች ሴት ሊያጋጥማት የሚችሉ የጤና ችግሮች የስኳር ህመም ሊያጋጥማት ይችላል። በተለይ ታይፕ 2 የምንለው የስኳር ህመም ሊያጋጥማት ይችላል። ይህም ማለት የኢንሱሊን ሬዚስታንሱ እጅግ በጣም ስለሚጨምርና ሃይፐር ኢንሱሊኖሚያ ስለሚኖር የታይፕ 2 የስኳር ህመም ሊያጋጥማት ይችላል። ሌላው ሊያጋጥማት የሚችል የህክምና ችግር የደም ግፊት ሊያጋጥማት ይችላል። ከፍተኛ የሆነ የኮሌስትሮል መጠን ሊያጋጥማት ይችላል። ከነኚህ በተጨማሪ ፒሲኦኤስ ያለባት ሴት የኢንዶሜትሪያል ሲኤ ወይም ደግሞ የማህፀን ግድግዳ ካንሰር እና የልብ ችግር እንዲያጋጥማት እንደ ምክንያት ሊሆን ይችላል። እነኚህን እና ሌሎች ዘርፈ ብዙ የጤና ችግሮችን ሊያስከትል ስለሚችል ፒሲኦኤስ በሚያጋጥም ጊዜ ትክክለኛ የሆነ ህክምናዎችንና የህክምና አማራጮችን መውሰድ እጅግ በጣም ይመከራል። ፖሊሲስቲክ ኦቫሪያን ሲንድረም ያለባት ሴትን በሚያጋጥምበት ጊዜ የህክምና አማራጮች ምን ናቸው የሚለውን ለማየት እንሞክራለን። ከላይ ለማየት እንደሞከርነው ፖሊሲስቲክ ኦቫሪያን ሲንድረም ያለባት ሴት ዘርፈ ብዙ የጤና ችግር ሊያጋጥማት ይችላል። እነኚህን የጤና ችግሮች ለመከላከል የህክምና አማራጮችን መተግበርና ማየት እጅግ በጣም ወሳኝ ሚና ይጫወታል። ፖሊሲስቲክ ኦቫሪያን ሲንድረምን በህክምና ሙሉ ለሙሉ ማዳን አይቻልም። ነገር ግን የተለያዩ የህክምና አማራጮችን በመውሰድ ሊያጋጥሙ የሚችሉ የህክምና ችግሮችን መቀነስና ማስተካከል ይቻላል። የህክምና አማራጮችን በምናይበት ጊዜ በመጀመሪያ ደረጃ የምናየው በቤታችሁ ሁሉም ሴት ሊያደርገው የሚችለውን ሲሆን በሁለተኛ ደረጃ ደግሞ ሌሎች የህክምና አማራጮችን ዘርዘር አድርገን የምናይ ይሆናል። እንግዲህ በቤታችሁ ውስጥ ሁሉም ሴት ሊያደርገው የሚችለውን የህክምና አማራጭ በምናይበት ጊዜ የመጀመሪያው ጤናማ የሆነ የአመጋገብ ስርዓትን ማዘውተር እጅግ በጣም ይመከራል። ይህ ጤናማ የሆነ የአመጋገብ ስርዓት ስንል እንግዲህ በተለይ ፕሮሰስድ የሆኑና ፓክድ የሆኑ ምግቦችን አለማዘውተር እጅግ በጣም ይመከራል። ስለዚህ የተመጣጠነና ጤናማ የሆነ ምግብ ማዘውተር ለፖሊሲስቲክ ኦቫሪያን ሲንድረም እንዳይከሰትና ከተከሰተም ሌሎች ችግሮች እንዳይከሰቱ ለማድረግ እጅግ በጣም የላቀው ሚና ይጫወታል። በሁለተኛ ደረጃ አካላዊ እንቅስቃሴን ማዘውተር እጅግ በጣም ይመከራል። ስለዚህ አካላዊ እንቅስቃሴ ቀለል ያሉ ስፖርቶች ሊሆኑ ይችላሉ ኦር ደግሞ ሌሎች አክቲቪቲዎችን ማድረግ ፖሊሲስቲክ ኦቫሪያን ሲንድረም ቢኖርም እንኳ
ተጽዕኖዎችን እንዳያደርስ እጅግ በጣም የላቀውን ሚና ይጫወታል። በሶስተኛ ደረጃ ክብደትን መቆጣጠር ዋነኛው ቁልፍ ጉዳይ ነው። ክብደትን በምንቆጣጠርበት ጊዜ የኢንሱሊን ሬዚስታንስን ከመቀነሱን ባሻገር የስኳር ህመም እንዳንጋለጥና እንዲሁም ደግሞ እርግዝና እምቢ እንዳይል እጅግ በጣም የላቀው ሚና ይጫወታል። አንዲት ሴት በፖሊሲስቲክ ኦቫሪያን ሲንድረም ምክንያት እርግዝና እምቢ ብሏት ከሆነ የመጀመሪያው ክብደቷን እንድትቆጣጠርና ትክክለኛ የሆነ የክብደት መጠን እንዲኖራት ቢደረግ እጅግ በጣም ያግዘናል። ከላይፍ ስታይል ቼንጅስ ኦር ደግሞ በቤታችን ከምናደርጋቸው ህክምናዎች በተጨማሪ ሌሎች በህክምና ባለሙያዎች የሚሰጡ የህክምና አማራጮችን መውሰድም ፖሊሲስቲክ ኦቫሪያን ሲንድረም ሊያደርሳቸው ከሚችላቸው ዘርፈ ብዙ የጤና ችግሮች ራስን ለመከላከል አይነተኛ ምክንያት ሊሆን ይችላል። እነኚህ በህክምና የሚሰጡ መድኃኒቶች እንደ ፖሊሲስቲክ እንዳመጣው የህክምና ችግር የሚወሰኑ ሲሆን ለምሳሌ የወር አበባ መቆራረጥና የወር አበባ መዛባት የሚያጋጥም ከሆነ ይህ የወር አበባ መስተካከል ስላለበት የተለያዩ የህክምና አማራጮች ሊሰጡ ይችላሉ። ለምሳሌ አንደኛው ከምንሰጠው የህክምና አማራጭ ለቤተሰብ እቅድ ከምንጠቀመው ለምሳሌ COC የተባለውን የቤተሰብ እቅድ እንዳማራጭ ልንጠቀም እንችላለን። ወይም ደግሞ ሌሎች የሆርሞን አማራጮችን በዋናነት መጠቀም ይቻላል። በሁለተኛ ደረጃ ሃይፐር ኢንሱሊኔሚያ ወይም ደግሞ የኢንሱሊን ሬዚስታንስን ለመቀነስ ከምንጠቀምባቸው ኢንሱሊን ሎወሪንግ ኤጀንት ከሚባሉ መድኃኒቶች አንዱ ሜቲፎርሚን የተባለው መድኃኒት ነው። ይህ ሜቲፎርሚን የተባለው መድኃኒት ኦቪሌሽን በትክክል እንዲኖር ከማገዙም በተጨማሪ ወደፊት ስኳር እንዳያጋጥም ለመከላከል አይነተኛው ሚና ይጫወታል። ፖሊሲስቲክ ኦቫሪያን ሲንድሮም ያለባቸው ሴቶች በተለይ እርግዝና እምቢ ብሏቸው በሚመጡበት ጊዜ አንደኛው ልንሰጠው የምንችለው መድኃኒት ሜቲፎርሚን የተባለው መድኃኒት ሊሆን ይችላል። በሶስተኛ ደረጃ ምናልባት ይህች ሴት የተቸገረችው እርግዝና እምቢ ብሏት ከሆነ እርግዝና እንዲያጋጥም የሚያደርጉ መድኃኒቶችን መስጠት አስፈላጊ ሊሆን ይችላል። እነኚህ እርግዝና እንዲከሰት የሚያደርጉ መድኃኒቶች በጥቅሉ ኦቪሌሽን ኢንዳክሽን መድኃኒት እንላቸዋለን። ወይም ደግሞ እንቁላል እንዲለቀቅና ማቹር እንዲሆን እንዲያደርግ የሚያደርጉ መድኃኒቶችን መስጠት አንደኛው አማራጭ ሊሆን ይችላል። የተለያዩ የኦቪሌሽን ኢንዳክሽን መድኃኒቶች አሉ ሲሆን ለአብነትም ክሎሚድ ኦር ደግሞ ክሎንፊሲትሬት እንዲሁም ደግሞ ሌትሮዞል እና የመሳሰሉትን መድኃኒቶችን መውሰድ ይቻላል። ሌሎች የህክምና አማራጮችም ያሉ ሲሆን ለምሳሌ እነኚህን መድኃኒቶችና የተለያዩ ሙከራዎችን አድርገን እርግዝና የማይከሰት ከሆነ IVF ወይም ደግሞ በላቦራቶሪ አድጎ ወደ ማህፀን እንዲሄድ ማድረግ አንደኛውና የመጨረሻው አማራጭ ሊሆን ይችላል። በማህፀንና ዙሪያ ጥያቄዎች ካሏችሁ አስተያየት መስጫው ላይ ያስቀምጡ። ለዛሬ ያዘጋጀሁት ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።